ከላይ በቪዲዮ ላይ የምትመለከቱት የሐሞት ጠጠር ነው። የሐሞት ጠጠር እንዴት እንደሚመጣና እንዴት ምልክቶቹ ምን አይነት እንደሆኑ ልንገራችሁ። አንደኛው የሐሞት ጠጠር የሚመጣበት ምክንያት ላይፍ ስታይል ወይም ደግሞ የአኗኗር ዘይቤ ነው። ይህም ደግሞ አመጋገብ ትክክል ካልሆነ፣ ከፍተኛ ቅባታማ የሆኑ ምግቦችን የምትመገቡ ከሆነ፣ ድንገተኛ የሆነ የኪሎ መቀነስ ካለ፣ ሌላው ደግሞ ከፍተኛ የሆነ የሰውነት ውፍረት ካለ፣ ረጅም ሰዓት ምግብ ሳትመገቡ የምትቆዩ ከሆነ ለሐሞት ጠጠር ሊያጋልጥ ይችላል ማለት ነው። እንዲሁም ደግሞ የሰውነት የኮሌስትሮል መጠን ከፍተኛ ከሆነም የሐሞት ጠጠር ሊያመጣ ይችላል። ሌላው ደግሞ የሆርሞናል ጋር የተያያዘ ነገር ነው ማለት ነው። ከፍተኛ የሆነ ኤስትሮጅን ወይም ደግሞ ከፍተኛ የሆነ ፕሮጀስትሮን በሚኖርበት ጊዜ የገልብላደር ቶሎ የመቀየር ወይም ደግሞ ቶሎ ኤምቲ የመሆን እድሉን ይቀንሳል ማለት ነው። ሌላ ደግሞ የወሊድ መቆጣጠሪያ ወይም ደግሞ ሆርሞናል ሪፕሌስመንቶች እነዚህም የሐሞት ጠጠር ሊያመጡ ይችላሉ ማለት ነው። ሌላ ደግሞ ዘ4 ኤፍ የምንላቸው አሉ። ይህም ደግሞ ምንድን ነው? አንደኛ ፊሜል ነው፣ ሴት መሆን ለሐሞት ጠጠር የመያዝ እድልን ይጨምራል። ሌላው ደግሞ 40 ነው፣ 40 ላይ መሆን። ይህም ደግሞ የሐሞት ከረጢት ውስጥ ያለውን የሐሞት ፈሳሽ ወይም ደግሞ ባይል የምንለውን እንቅስቃሴውን ይቀንሰዋል ማለት ነው። ሌላ ደግሞ ፋት መወፈር፣ ውፍረትም ይሄም ቅድም እንደተናገርኩት ለሐሞት ጠጠር ሊያጋልጥ ይችላል። ሌላ ደግሞ ፈርታይል ነው፣ የመውለድ እድሜ ላይ ያሉ ሴቶችም የመጋለጥ እድላቸው ከፍተኛ ነው ማለት ነው ለሐሞት ጠጠር። ምልክቶቹ አንደኛ ራይት አፐር ኳድራንት ላይ የምንለው እዚህ አካባቢ ጉበት ያለበት አካባቢ ህመም መሰማት ወይም ደግሞ መሀል ላይም ሊሆን ይችላል ህመም የሚሰማው። ሌላ ደግሞ ማቅለሽለሽ፣ ማስመለስ የመሳሰሉት፣ ምግብ አለመፈጨት፣ የሆድ መነፋት፣ ፋት ምግብ ከበላችሁ በኋላ ደግሞ ህመም መሰማት የመሳሰሉት እነዚህ ምልክቶቹ ሊሆኑ ይችላል። በአንጋፋው በኢትዮ ጤና ሆስፒታል ማንኛውንም ከአንጀት ጋር የተገናኘ የህክምና አገልግሎት ማግኘት ትችላላችሁ። እንዲሁም ደግሞ የረጅም ዓመት ልምድ ባላቸው የፓቶቢሊየሪ ሰርጅኖች አሁን እንደተናገርኩት ከሐሞት ጋር የተያዘ ከጉበት ጋር የተያዘ ማንኛውንም አይነት የህክምና የቀዶ ጥገና አገልግሎት ማግኘት ትችላላችሁ። እንደ በፊቱ ረጅም የሆነ የቀዶ ጥገና ሳይሰራ በትናንሽ ቀዳዳዎች በመግባት ይህንን የሐሞት ጠጠርን የማስወገድ ዘመናዊ የህክምና አገልግሎት በአንጋፋው በኢትዮ ጤና ሆስፒታል ማግኘት ትችላላችሁ። ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። ከተሟላ ላቦራቶሪ እና ከተሟላ ኢሜጂንግ ይጠብቋቸዋል። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።